በሕክምና ነው። ህመሜ ኪንታሮት ነው። ወደ 25 ዓመት ምናምን ሆኖኛል። ሌላም ጋር አስነካክቼዋለሁ። ሌላ ጋር አስነካክቼው ወይ አልወጣም ወይ እንትን አላለም። በሳስቶ ሰውነቴን አሁን መቀመጫዬን እንዳለ በሳስቶት ወደ ፌስቱላ ምናምን ተቀይሮብኝ ነበረ። አሁን ሐኪም ቤትም ሲሄድ ሐኪም ቤት በቃ ምንም እንትን ማስታገሻ ምናምን ነው የሚሰጡኝ። ከዛ ምንም ሊሻለኝ አልቻለም። አሁን እንደዛ እየተሰቃየው እያለሁኝ ይሄንን መድኃኒት ቦታውንም አላቀውም ምኑንም አላቀውም ነበረ። ሲጠየቅ ሰማሁኝና ወዲያው ስልካቸውን ያዝኩና ደወልኩ። እዚህ ያለ ቦታ በልና እንደዚህ ና አሉኝ። ያው ድናለሁ ብዬም አልተማመንኩም። ምክንያቱም በጣም ሰውነቴ ስለተበሳሳ አንደኛ መሄድ አልችልም፣ ሁለተኛ ደግሞ ከተቀመጥኩበት መነሳት አልችልም ነበር። እስቲ ልሞክረው፣ በሙከራ ነው የመጣሁት። ልሞክረው ብዬ መጣሁ። እግዚአብሔር የተመሰገነ ይሁን። አሁን ያ ፌስቱላውን እንዳለ ለቆኝ አሁን ድኜ ለምስክርነት በቅቻለሁ።